የከበረ ሰላምታችን በያላችሁበት ድረስ የተወደዳችሁ ተመልካቾቻችን እንደምን ቆያችሁ? ከከፋ ማህበረሰብ ቴሌቪዥን ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ጽዮን ታደለ ነኝ። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ቀዳሚ ወዳደረግነው ዜና አለፍን። በ2018 የትምህርት ዘመን የተማሪዎችን ውጤት ለማሻሻል ከወትሮ በተለየ ሁኔታ ከፍተኛ ርብርብ ሲደረግ መቆየቱን የቢሻ ወልደ ዮሐንስ ሁለተኛ ደረጃ ትምህርት ቤት ገለጸ። ትምህርት ቤቱ የ2018 የትምህርት ዘመን ማጠቃለያ ፕሮግራም ባለድርሻ አካላት በተገኙበት አካሂዷል። ዜናውን ያዘጋጀው ታምራት ኃይሌ ነው። ስንሻው እንደሞ ያቀርበዋል። የቢሻው ወልደ ዮሐንስ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር ፍቅረ ኢየሱስ ሀብተ ጊዮርጊስ በ2018 ዓ.ም የትምህርት ዘመን ማጠናቀቂያ ፕሮግራም ላይ እንደገለጹት የመማር ማስተማር ስራን ውጤታማ ለማድረግ በዘንድሮው የትምህርት ዓመት ባለድርሻ አካላትን ያሳተፈ ርብርብ ተደርጓል። የላቀ አስተዋጽኦ ላበረከቱትም ምስጋናቸውን አቅርበዋል። አርፍዶ ትምህርት ቤት መምጣት፣ ክፍል ውስጥ ስልክ ይዞ መገኘትና በማይጠቅሙ ነገሮች ላይ ጊዜ ማሳለፍ በተማሪዎች ውጤት ላይ አሉታዊ ተጽዕኖ ማሳደራቸውን ርዕሰ መምህሩ አነስተዋል። በትምህርት ዘመኑ በአጠቃላይ ከ9ኛ እስከ 12ኛ 1583 ተማሪዎች ተመዝግበው ትምህርት የጀመሩ ሲሆን ከዚህም ውስጥ 119 ተማሪዎች ከትምህርት ገበታቸው ማቋረጣቸው ተመላክቷል። የዘመኑን ትምህርት ካጠናቀቁ የ9ኛ፣ 10ኛና 11ኛ ክፍል ተማሪዎች መካከልም 751 ተማሪዎች ወደ ቀጣዩ ክፍል የተዛወሩ ሲሆን 335ቱ እንዳልተሻገሩ የትምህርት ቤቱ ሪፖርት ያስረዳል። የቢሻው ወልደ ዮሐንስ ከፍተኛ ሁለተኛ ደረጃ ትምህርት ቤት ተወዳዳሪና ብቁ ትውልድን ለማፍራት ጥረት እያደረገ ነው የሚሉት የትምህርት ቤቱ ምክትል ርዕሰ መምህር አቶ ጌታቸው መኮንን ባለድርሻ አካላት የጀመሩትን ርብርብ እንዲያጠናክሩም ጠይቀዋል። ይህ ትምህርት ቤት ከ5-10 ዓመታት በላይ የቆየና አንጋፋ ተቋም ከመሆኑም በላይ ብዙ ዶክተሮችን፣ ሳይንቲስቶችን፣ ፖለቲከኞችን፣ የንግድ ባለሙያዎችን፣ የግል ባለሀብቶችን እና ከዚህ በላይም ለሀገር ስመጥር ግለሰቦችን ያፈራ ትልቅ ተቋም ነው። ሆኖም ግን የእድሜውን ያክል ለውጥ አሳይቷል ብሎ ማሰብ ይከብዳልና የሁላችንም ጥረትና ውሳኔ ይፈልጋል። ያነጋገርናቸው የተማሪ ወላጆች በሰጡት አስተያየትም ትምህርት ቤቱ የተማሪዎች ውጤትን ለማሻሻል ያደረገው ጥረት የሚመሰገን ነው ብለዋል። ከተማሪዎች ስብዕና ጋርም ተያይዘው የሚነሱ ተግዳሮቶች በተገቢው እንዲፈቱ ከማድረግ አኳያ የተማሪ ወላጆች ትልቅ ኃላፊነት መውሰድ እንዳለባቸው አጽንኦት ሰጥተዋል። አጠቃላይ ግቢ ውስጥ ከመማር ማስተማሩን ከመደገፍ አኳያ ሌሎች መሰረተ ልማቶችን ከማሟላት አኳያ ትምህርት ቤቱ ከተለያዩ ባለድርሻ አካላት ጋር በመቀናጀት እያደረገ ያለው ብዙ ሙከራዎች፣ የሚደነቁ ነገሮች ቀርበው ሰምተናል። ለምሳሌ ላይብረሪ ለማሟላት የተጀመረው ላይብረሪ ለማስጨረስ ብዙ ጥረት እየተደረገ እንደሆነ ከተለያዩ ይህንንም ለማስጨረስ ከተለያዩ አካላት ጋር ከተለያዩ ድርጅቶች ጋር ከመንግስታዊ ከሆነና መንግስታዊ ካልሆኑ ተቋማት ጋር እየተነጋገሩ እያስኬዱ እንደሆነ የተነሳ ነገር አለ። ሌላው እንደዚሁ መጽሐፍትንም ለማሟላት ብዙ ጥረት እያደረጉ እንደሆነ ከወላጅ ማህበረሰብ ጋር ከትምህርት ጽህፈት ቤት ጋርም በመነጋገር ማቴሪያሎች ወይም ላይብረሪ መጽሐፍት እንዲሟሉ እያደረጉ እንደሆነ የቀረበ ነገር አለ። ሌላኛው የመምህራንን አቅም ከማጎልበት አኳያ ከተለያዩ አጎራባች ትምህርት ተቋማት ጋር ከከፍተኛ ትምህርት ተቋማት ጋር እንደ ቦንጋ ዩኒቨርሲቲ፣ ቦንጋ ትምህርት ኮሌጅ ጋር በመቀናጀት ለመምህራን በተለይ መማር ማስተማር ስነ ዘዴ ላይ በፈተና አወጣጥ ላይ እነዚህ ላይ ስልጠናዎች እየተሰጡ እንደከረመ ተነስቷል። እንደዚሁ ተጨማሪ ትምህርት ለተማሪዎች ከትምህርት ቤቱ መምህራን በተጨማሪ በቦንጋ ትምህርት ኮሌጅ መምህራንና በቦንጋ ዩኒቨርሲቲ መምህራን እንደዚሁ የተሰጠ እንደከረመ ነው የተነሳው ነገርና ይሄ በጥሩ ነገር የሚወሰድ ነገር ነው። ተማሪዎች የተለያየ ባህሪ ችግር እንዳለ ሪፖርት ላይ ሰምተናል። ይሄን ደግሞ ትምህርት ቤቱና መምህራን ብቻ ምቀርፎ ነገር አይደለም። ቤተሰብ፣ የተማሪ ወላጅ፣ የአካባቢ ሰው ነው ተማሪን ሀይ ማለት ያለበት፣ መከልከል ያለበት፣ መገሰጽ ያለበትና አብረን ነው የምናመጣ ውጤት የተማሪው። ይሄ ባለንበት ሰዓት ተማሪ አሁን ላይ እድሜ ገና የመጥፎ ደረጃ ላይ ያለ ስለሆነ አካባቢ ሰው መገሰጽ አለበት፣ ተው ማለት አለበት። ቤተሰብም ልጅ የት ነው የሄደው፣ ምንድን ነው የተማረው፣ ምን አይነት ደረጃ ላይ ነው ያለው የሚለውን ይዞ ሞባይል ጋር ተያይዞ ለምንድን ነው ለተማሪ ሞባይል የሚገዛ፣ ምንድን ነው የሚያደርግበት? ሞባይል በጣም አስፈላጊ ከተባለ እንኳን ከተገዛ ትምህርት ቤት ሲመጣ ቤተሰብ መቀበል አለበት፣ እጁ አውሎ ሲሄድ መስጠት አለበትና አይመከርም፣ መግዛት አይመከርም። የግድ ምሉ አሉና ጥቅሙና ጉዳቱን ስለማያውቁ ነው። ከገዙም ቤት ማድረግ ነው ያለባቸውና ከአዳሪ ትምህርት ቤት ጋር ተያይዞ እየተደረገ ያለ በከፋ ዞን አስተዳደር ትምህርት ጽህፈት ቤት በልማት ማህበር
የተደረገ ያለ ድጋፍ አለ። አሁን በዚህ በዘንድሮ 12ኛና 9ኛ አዳሪ ትምህርት ቤት አለንና ተማሪዎች አሉንና አሁን በቀጣይ ደግሞ በጣም ሰፋ ባለ ሁኔታ መቀበል አለባቸው። ለዚህ ደግሞ እኛ የከፋ ማህበረሰብ ከትንሽ እስከ ትልቅ የከፋ ልማት ማህበር አባል መሆን መቻል አለብን። እናስተምር፣ እንርዳ፣ እናበረታታ ያሉ ስለሆነ አሁን 600 ሲባል ምጮ ተማሪ አለ 5 ውሸታቸውን ነው። ወላጅ 600 ብር ለልጁ አይበዛም፣ 1000 ይከፍላል። ግን ተማሪዎቹ ያን ነገር አልባሌ ቦታ ለማዋል ሲሉ ትምህርት ስለማይፈልጉ ወላጅ ምናልባት ይሄን ነገር ተከታትሎ ልጆቻቸው አሁን የቋንቋ ትምህርት አለ፣ አሁን ኮሌጅ ላይ የሚሰጥ ከአንደኛ ክፍል እስከ 12ኛ ክፍል የሚሰጥ ትምህርት አለ። ይሄን ተከታትለው ከነገ በኋላ አስመዝግበው ከረምቱን ልጆቻቸው ትምህርት ቤት እንዲያሳልፉ እንዲያደርጉና እንዲያበረታቱ የሚል መልእክት ነው ያለ። በመርሃ ግብሩ ማጠቃለያ ሀሳብ የሰጡት የቦንጋ ከተማ አስተዳደር ትምህርት ጽሕፈት ቤት ኃላፊ ተወካይ አቶ ፍቃዱ ገብሬ የተማሪዎችን ውጤት ለማሻሻል እየተደረገ ያለው ጥረት ውጤታማ እንዲሆን የትምህርት ባለድርሻ አካላት በጋራ መረባረብ እንዳለባቸው አሳስበዋል። መንግስታዊ ያልሆኑ ተቋማት በተለያዩ ዘርፎች የሚያደርጉት እንቅስቃሴ የሚበረታታ መሆኑን የዋቻ ከተማ አስተዳደር አስታወቀ። የዋቻ አገልግላ አጸደ ህጻናት አካዳሚ በ2018 የትምህርት ዘመን ከኬጂ 1 እስከ ኬጂ 3 እንዲሁም በአንደኛ ክፍል ያስተማራቸውን 113 ህጻናት ባለድርሻ አካላት በተገኙበት አስመርቋል። ዘገባው የታደሰ ወልደ ሰንበት ነው። ምህረት ማሞት አቀርበዋለች። በምረቃ መርሃ ግብሩ ላይ የእንኳን ደስ ያላችሁ ንግግር ያደረጉት የዋቻ ቁጥር 1 ቃለ ሕይወት ቤተክርስቲያን ሰብሳቢ አቶ ተረፈ ወልደ ሚካኤል አካዳሚው የተቋቋመው ማህበረሰቡን ለማገልገል መሆኑን አስገንዝበው የሀገራዊ ተልዕኮን በመወጣት ላይ ይገኛልን ብለዋል። ይሄ ትምህርት ሃይማኖት ሳይለይ፣ ጾታ ሳይለይ፣ ዘር ሳይለይ ትምህርትን እንደ ሀገር በጨና ወረዳና በዋቻ ከተማ አስተዳደር ውስጥ ያሉትን ማህበረሰብ ትውልድን ለመቅረጽ ተወዳዳሪ ለማድረግ ለ2029 በጣም ትልቅ እቅድ የያዘ ትምህርት ቤት ነው። ይሄ ብቻ ሳይሆን ትምህርት ቤቱ በጣም ተወዳዳሪና እንደ ሀገር የአዳሪ ትምህርት ቤት ደረጃ ላይ ደርሶ አገርን በትልቅ ደረጃ ላይ ለማድረስ የራሱን ድርሻ እየተወጣ ያለ ትምህርት ቤት ነው። ከዚህ የተነሳ አላማውን ጀምሮ 1-2 ያለ ሁለተኛውን ምረቃና የመዝጊያውን ስርዓት ላይ ደርሷል። ስለዚህ ይህን ትምህርት ቤት ለማድረግ ስትታገሉ የነበራችሁ ወገኖች በሙሉ የድካማችሁ ውጤት ስለሆነ አንድ ጊዜ ለራሳችሁ ብታጨበጭቡ። በአካዳሚው የሚውሉ ህጻናት ከመሰረታዊ ክህሎት ባሻገር የተሟላ ስብዕና ተላብሰው እንዲቀረጹ ጥረት እየተደረገ መሆኑን ገልጸዋል። አካዳሚው ያስመረቃቸው በ2018 የትምህርት ዘመን ከኬጂ 1 እስከ አንደኛ ክፍል የተማሩ 113 ህጻናት መሆኑን ያመላከቱት ሪፖርት ያቀረቡት የአካዳሚው ኮሚቴ ሰብሳቢ መምህር አበበ አንቡ ናቸው። 18 ዓመት ትምህርት ዘመን ካሪኩለም ከመንግስት ትምህርት ቤቶች በመውሰድ ከነሐሴ 19 ጀምሮ ከኬጂ 1 እስከ አንደኛ ክፍል ምዝገባ በማካሄድ የመማር ማስተማር ተግባር ተከናውኗል። የመማር ማስተማር ስራን የውስጥና የውጭን ሱፐርቪዥን ስራዎችና ልዩ ልዩ ድጋፎችን በቼክ ሊስት በመደገፍ የአመቱ ተማሪዎች ውጤት በጥሩ ሁኔታ አስመዝግበናል። አካዳሚው ወላጆችና ሌሎች አካላትን በማስተባበር የውስጥ ማስፋፊያ ስራዎች መሰራታቸውን ያካሉት ሰብሳቢውም ከባለድርሻ አካላት ጋር በመቀናጀት በ2019 የትምህርት ዘመን ወደ 200 የሚጠጉ ተማሪዎችን ለመቀበል መታቀዱንም ጠቁመዋል። ቀጣይ 2019 ላይ መነሻ እቅዶች አሉ። አጠር ያሉ እቅዶች ናቸው። ከወላጅ ጋር አብረን እንድንሰማ የፈለግነው ትንሽ አጭር እቅድ ነው። የ2019 ትምህርት ቤቱ መነሻ እቅድ ተማሪ የምንቀበለው ኬጂ 1 ላይ 52 ተማሪ እንቀበላለን። ኬጂ 2 ላይ 47፣ ኬጂ 3 ላይ 34፣ አንደኛ ክፍል 31፣ ሁለተኛ ክፍል 30 በድምር 194 እስከ 200 ተማሪን እንቀበላለን ብለን ነው ባለን ክላስ ጥበትና ሌሎች አቅም ጋር እነዚህ ተማሪዎችን ያቀድነው። በምረቃ መርሃ ግብሩ ላይ ከታደሙት ወላጆች መካከል ወይዘሮ አየለች እምቶና ሌሎች በሰጡት አስተያየት ስራው አበረታች መሆኑን ጠቅሞ ለቀጣይ ተግባራት የበኩላቸው እንደሚወጡ በአስተያየታቸው አረጋግጠዋል። ያለፉትንም ችግሮች አሁንም አቀርበዋል። እቅድም በዛ ሊቀርበዋል። በእቅዱ መሰረት የቀረበውን እኔም የራሴን የድርሻዬን በመወጣት ይሄ ትምህርት ቤት ብቁና ታታሪ እንዲሆን በእውቀት የተሻሉ ተማሪዎችንም እንዲያስተምሩ
ለመምህራኖችም ያለኝን በእውቀትም ይሁን በገንዘብም በጉልበትም ምደግፈው ይሆናል ባይነኝ። የዋቻ የገልገላ አጸደ ህጻናት አካዳሚ የቅድመ መደበኛና አንደኛ ክፍል ህጻናት ምረቃ ስነ ስርዓት ላይ በክብር እንግድነት የተገኙት የዋቻ ከተማ አስተዳደር ከንቲባ አቶ ተክለ ታደሰ አስተላለፉት መልእክት የሃይማኖት ተቋማት ከመደበኛ ተልዕኳቸው ባሻገር በተለያዩ የልማት ዘርፎችም የሚያበረክቱት አስተዋጽኦ ተጠናክሮ መቀጠል እንዳለበትም አስገንዝበዋል። እያስመረቅን ያለነው የመንግስት የልማት አካል ነው። የመንግስት የልማት አካል ስንል የሃይማኖት ተቋማት የራሳቸው የሆነ መንፈሳዊ አገልግሎት አላቸው፣ መንፈሳዊ ተልዕኮ አላቸው፣ መንፈሳዊ አስተምሮ አላቸው። በህዝብ ልማት ደግሞ ከመንግስት ጋር ይሰራሉ። ከህዝብ ልማት አንዱ ደግሞ የሁሉም ጉዳዮች መሰረት የሆነው ትምህርት ነው። ይሄን ምረቃ ስናደርግ ደግሞ ለየት ባለ ሁኔታ እንድንሰባሰብም እንድንነጋገርም እንድንመካከርም ምክንያት የሆነው የሀገራችን ትምህርት ጥራት ለረጅም ግዛት በመጣንበት ጉዞ ስብራት ላይ ወድቆ ይገኛል። የተማሪዎች ውጤት ችግር፣ የተማሪ ስነ ምግባር ችግር፣ አጠቃላይ የትምህርት ስራዎች ግብአት ምቹ የትምህርት ቤት አካባቢ በፈጠረው ጫና መንግስት ዝም በከፈተው ትምህርት ቤት እጁ ባጠረ ጊዜ ግብአት በማለመኖሩ ደጋፊ አካላት ባለመኖራቸው መንግስት ላይ ብቻ የተንጠለጠለ ትምህርት ቤት ለጥራት አደጋ የተጋለጠ ነው። ለዚህ የግሉ ባለሀብት፣ ሃይማኖት ተቋማት፣ በጎ ፈቃደኞች በአጠቃላይ የትምህርት ጥራት ስብራትን እንዲጠግኑ መንግስት ጥሪ አቅርቦ ከመንግስት ባሻገር ከተለያዩ ባለድርሻ አካላት ጋር በቅንጅት እየሰራ ባለበት የትምህርት ለትውልድ ንቅናቄ ወይም የትምህርት ቤቶች መሰረተ ልማት ሀብት አሰባሰብና ቀጣይ የትምህርት ዕጣ ፈንታ መወሰን ላይ በሚናረግበት ወሳኝ ወቅት ላይ ይሄ ትምህርት ቤት ዛሬ የመንግስት አጋዥ በመሆኑ ይሄን ትምህርት ቤት ሀሳብ ያመነጩ ከ2016 ቅድም እንደተባለው በሙከራ ደረጃ ያቋቋሙ ዛሬ ደግሞ ብዙ ፈተናዎችና ውጣ ውረዶችን አልፎ ወላጅን አማክሮ በጎ ፈቃደኞችን ድጋፍ ጠይቆ መንግስትን ጠይቆ ዛሬ በደማቅ ስነ ስርዓት እንደ መደበኛው መንግስት ትምህርት ቤት እኩል በትምህርት ፖሊሲና ስትራቴጂ መሰረት መስፈርቱን አሟልቶ እንዲመረቅ ያደረጉ ለመጪው መልካም መነሳሳትን የፈጠሩ የቤተ ክርስቲያኒቱ ሰብሳቢዎች፣ አመራሮች እና እዚህ ቦታ ላይ ደግሞ የሁሉም ቤተ እምነት ልጆች እዚህ ቦታ ይማራሉ። ይሄ ሁሉ ተሰባስቦ በአብሮነት በህብረ ብሔራዊነት በሃይማኖቶች መቻቻል በህፃናት ወንድማማችነትና እህታማችነት አብሮ ተምሮ ማደግን እንዲማሩ ይሄን ትምህርት ቤት ያቋቋማችሁ ሁላችሁም በዋቻ ከተማ አስተዳደር ህዝብና መንግስት እንዲሁም በራሴ ስም ታላቅ አክብሮትና ምስጋና አለኝ። አመሰግናለሁ። የከተማ አስተዳደሩ መንግስትም አስፈላጊውን ድጋፎች የሚያደርግ መሆኑን በንግግራቸው ገልጸዋል። በምረቃ መርሃ ግብሩ ላይ የዋቻ ከተማ አስተዳደር ምክትል ከንቲባና የገቢዎች ጽህፈት ቤት ኃላፊ አቶ ማቴዎስ ጋኖም፣ የከተማ አስተዳደር ትምህርት ጽህፈት ቤት ኃላፊ አቶ መብራቱ ብርሃኑም፣ ሌሎች አመራሮች፣ ባለሙያዎችና የቤተክርስቲያን አመራሮች እንዲሁም ወላጆችም ተገኝተዋል። በተመሳሳይ ዜና ህጻናት ገና በህፃንነታቸው ወቅት ጥራቱን የጠበቀ ትምህርት እንዲያገኙ ማድረግ ለቀጣይ የትምህርት ጉዟቸው ብሩህ መንገድ መክፈት መሆኑ ተነገረ። በጊምቦ ወረዳ ፊደለ ዮሐንስ አጸደ ህጻናት ቅድመ መደበኛ ትምህርት ቤት በ2018 ዓ.ም የትምህርት ዘመን ሲያስተምራቸው የቆየውን ህጻናት ተማሪዎች ለሁለተኛ ዙር አስመርቋል። ምህረት ማሙ ዝርዝር አላት። በምረቃ ፕሮግራሙ ላይ ከተገኙት መካከል ያነጋገርናቸው በሰጡት አስተያየት ካምናው የዘንድሮ ለየት ያለና የትምህርት አሰጣጥ ሂደቱም በህፃናቱ ላይ ትልቅ ለውጥ ማምጣት መቻሉን ተናግረዋል። አሁን ላይ ያለው የህፃናትም ቁጥር እየጨመረ የህፃናትም እንዲያውም ሃይማኖታዊ ይዘቱ የማንኛውም ሃይማኖት ሳንለይ ሁሉም ከፕሮቴስታንትም ከኦርቶዶክሱም ሙስሊሙም ከካቶሊኩም ህፃናት አብረው ተቀላቅለውን እየተማሩ ይገኛሉ። ስለዚህ አምና የነበረው ትንሽ ማህበረሰቡ ይሄን የመስጋት ሁኔታ ነበረ። አሁን ግን ሁሉም የተመደቡት መምህራንም በመመሪያው መሰረት ተምረው የወጡ መሆናቸውን እየተገነዘበ አሁን ትምህርት ቤቱ መንግስት የፈቀደለት የተሰጠውን ፈቃድ እየተጠቀመ መሆኑን ስላመነ ማህበረሰቡ ሙሉ ፈቃደኛ ሆኖ ህፃናቱን ወደዚህ ማዞር ችሏል። የትምህርት ጥራት ደረጃውም በዚያው ልክ አምና ላይ ህፃናት የመቆራረጥ ሁኔታ ማጋጥመው ነበር። ዘንድሮ ግን በተሻለ ሁኔታ ህፃናት ትምህርታቸውን ተጀምሮ እስከሚጨርስ ድረስ ተከታትለው ሁሉም ውጤታሞች ናቸው። ስለዚህ በጣም እኛም በህፃናት ላይ በመስራታችን ደስተኞች ነን። የትምህርት አሰጣጥ ሂደቱን በተመለከተ ከሚሶች ነው የሚጀምረው። ሚሶች በጣም ጎበዞች ናቸው። ተማሪ እንኳን ታሞ አንድ ቀን ሲቀር
ለምን ቀረ ለምን አይመጡም ትምህርት ቤት እስከ ማለት ድረስ ነው ለወላጅ ደውሎ የሚናገሩትና የትምህርት አሰጣጣቸው እጅግ በጣም ደስ የሚል ነው። የነሱም መቀባበል ሂደቱ በጣም ደስ የሚል ነው። በፊት ያስተማርኩት እዚህ አሁንም ሰለሞን ጋር ነበረ። በዚህ አመት ነው ወደዚህ ያስገባሁትና ስለዚህ ቀጣይ ላይ ኬጂ ስሪውን ነው ተመርቆ ልጄ የምወጣው። እውነት ለመናገር እዛም ሆኖ ጎበዝ ነው፣ እዚህም መጥቶ የኔ ልጅ ጎበዝ ነው። የሄደውን ሲሰጠው የነበረውን የቤት ስራ ሄዶ ሲሰራ ምን ተምረ ዋልክ ሲባል ሲናገር እኔ በጣም ነው ደስ የሚለኝ። ቀጣይ ላይም በዚህ ልክ የሚቀጥል ከሆነ ጎበዝ ተማሪ ሆኖ እስከ ቀጣይ ድረስ ትልቅ ደረጃ ላይ ይወጣል የሚል ተስፋ ነው ያለኝ። ቀጣይ ላይ እዚህ ቦታ ላይ የሚሰራው ትምህርት ቤት በሂደት ሞዴል ቅድመ አንደኛ ሆኖ ስታንዳርድ እንዲጠብቅ አደራ ሊል የሚፈልገው። ቀጥሎ ደግሞ በቅድመ አንደኛ ብቻ ሳይገደብ ከ1 እስከ 8 ቀጥሎ ከ1 እስከ 12 እያለ እስከ ኮሌጅ እስከ ዩኒቨርሲቲ መሄድ መቻል አለበት። ስናቅድ በዛ ልክ ማቀድ፣ ቦታ መውሰድ ብቻ በቂውን አይደለም። ቅድመ አንደኛ መጀመር ብቻ በቂውን አይደለም። ቅድመ አንደኛ ሆኖ ሞዴል መሆን አለበት። ቀጥሎ ደግሞ አንደኛ ከ1 እስከ 8 እያለ እስከ ኮሌጅ እስከ ዩኒቨርሲቲ ቢሄድ ዘርፈ ብዙ ያላቸው ቅድም ያልኩትን የታመኑ ፈሪሃ እግዚአብሔር ያላቸው ለሀገራቸው ቅን የሆኑ ሀገርን የሚያገለግሉ በመንፈሳዊ ሕይወታቸው ብርቱ የሆኑ ህፃናትን ከማውጣት አንጻር በደንብ ስለሚሰራ እሱን አደራ ለማለት ይፈልጋለሁ። አስተያየት ሰጪዎቹ አክለው በተማሪዎች ላይ የሚታዩ ለውጦች መቀጠል እንዳለባቸው አውስተው በትምህርት ቤቱ ማስፋፊያና ለሌሎች ተግባራቶች የበኩላቸውን መወጣት እንደሚችሉ ተናግረዋል። መጪ ዓመት ላይ አንደኛ ደረጃ ትምህርት ቤት ከፍተን ሁሉም እያሉ እዚያው የምናስተምራቸውን ተማሪዎች ኬጂ1 አስተምረን ኬጂ2 አስተማርን በኋላ ወደ አንደኛ ክፍልና ወደ ሁለተኛ ክፍል እያሳደግን እስከ 8 እና ከዚያም በላይ እስከ 12 የማስተማር እቅድ አለን። ይሄ እንግዲህ ያለን አጠቃላይ እቅዳችን ይሄን ይመስላል። እኔ በራሴ በኩል በጣም ደስተኛ ነኝ። በአሁን ዛሬ በተነሳው ሀሳብ እኔ በጣም ደስተኛ ነኝ። በቤታችንም ሆነን እናወራለን እውነት ለመናገር ምክንያቱም ተቋም ነው እየተገነባ ያለው። የተገነባበት ተቋም ላይ ነው ልጅም ወስተሽ የምታስተምሪው ተማሪም አድጎ እንዲወጣ የሚደረገውና ከመጀመሪያው ጀምሮ ትምህርት ቤቱ ሲከፈት በጣም ደስተኛ ነን። ምክንያቱም አንደኛ ደህንነታቸው ይጠበቃል፣ ስነ ምግባርም ይማራሉ። ጥሩ ነገር ነውና ከዚህ ትምህርት ቤት ይዘው የሚወጡት በሚደረገው ጥረት እኔም የበኩሌን ለማድረግ እኔ ምንም ወደ ኋላ የሚልበት አንድም ነገር የለም። ምክንያቱም የወረዳ መንግስት የሚያደርገው ከመሬት እርክብክብ ጋር ተያይዞ ሌሎች ግንባታዎች እንዲጠናከሩ የሚያደርጉት ነገር እጅግ በጣም የላቀ ነውና እኔም በበኩሌ ከቅድመ አንደኛ ጀምሮ እስከ 12ኛ ክፍል እዚህ ግቢ ውስጥ ቢኖር ልጄን አስተምሬ ውጤታማ እንዲሆን እፈልጋለሁ። እዚህ አካባቢ ተምረው የሚወጡ ሰዎች ህፃናት ለሀገር የሚተርፉ ስለሆነ እንደ ሴክተርም እንደ ወረዳም የምንደግፍ መሆኑ የትኛውንም የእምነት ተቋማት እኛ የምናየው እዚህ ተምረው የሚወጡ ልጆች ለሀገር ይበቃሉ፣ የትምህርትን ጥራት ያስጠብቃሉ፣ ለሀገር ይተርፋሉ ከሚል እሳቤ ስለሆነ በዛ ልክ ሌሎችም የዚህን ተሞክሮ ወስደው ቅድመ አንደኛ ጀምሮ ያለውን ቢገነቡ ቢረዱ እኛም ብረዳቸው መልካም ነው እያልኩ ካለችን ለዚህ ትምህርት ቤት 30 ቅጠል ቆርቆሮ 8 በርና 8 መስኮት የምንሰጥ መሆኑን ቃል ገባለሁ። በመጨረሻም አሁን ላይ እየጠፉ ያሉ ትውልዶችን ለመመለስ ሁሉም ወላጆች ልጆቻቸው ላይ መስራት እንዳለባቸው አውስቶም በተለይ ህጻናትን ከቅድመ መደበኛ ትምህርት ቤት ጀምሮም ክትትልና ድጋፍ እያደረጉ ማስተማር እንዳለባቸው አክለዋል። ህጻናት ላይ ደክመን ህጻናትን ከስር መስረተን ጀምረን ይዘን እነሱን ባሉበት እንደ አጠቃላይ ደግሞ ህጻናትም እዚህ ያሉትን ብቻ አይደለ በመንግስት ትምህርት ቤትም የሚማሩትንም እሁድ ቅዳሜ በትርፍ ሰዓታቸው እያካተትን አብረን የነሱን ጸባይ ይዘው እንዲወጡ እኛ እዚህ ያሉትን ግቢ ያሉትን ብቻ አይደለ ሁሉንም እሁድ ቅዳሜም መርሃ ግብር አካተን እያስተማርን ነው። ግን አሁን ላይ አጠቃላይ እቅዳችንም ትውልዱን ከጥፋት ወይንም ከስህተት መታደግ ስለሆነ አሁን አልባሌ ሱስ ላይ እንዳይወድቁ ወላጆች አክባሪ እንዲሆኑ አዛውንቱን አክባሪ እንዲሆኑ በሚኖሩበት በህይወታቸው ሁሉ ፈሪሃ እግዚአብሔር ያለው ትውልድ ለመንግስትም ታማኝ ትውልድ እንዲሆን ሁላችንም በትኩረት እየሰራን ነው የምንገኘው። እግዚአብሔር ቢፈቅድ ደግሞ መደበኛ ትምህርት ቤት ከፍተን በሰፋ አድርገን ይዘን ትውልዱን እንታደጋለን የሚል ተስፋ አለኝ። አመሰግናለሁ። ወላጅ ትምህርት ቤት ያው ሁሉም ትምህርት ቤት ላይ መማርም አለ ማስተማርም አለ። ነገር ግን ደግሞ እዚህ ጋር ልጆች ስነ ምግባርን ተምረው መውጣት ትልቅ ነገር አለ። ስለዚህ ትምህርት ብቻ ሳይሆን ሰው ከማክበር ጀምሮ
ከአጠቃላይ አሰራር ስርዓት ጀምሮ ትልቅ ነገር ይዞ እንዲወጡ ሁሉም ወላጆች ወደዚህ ትምህርት ቤት አመጣው ተማሪዎቻቸውን ከመጀመሪያ ጀምሮ እስከ መጨረሻ እንዲያስተምሩ ጥሪዬን በዚህ ልክ አስተላልፋለሁ። በተጠናቀቀው በጀት ዓመት በወረዳው በካፒታል በጀት የተለያዩ ፕሮጀክቶች ተሰርተው አገልግሎት እየሰጡ መሆናቸው ተገለጸ። በከፋ ዞን ጨታ ወረዳ በ2018 ዓመተ ምህረት 18 ካፒታል ፕሮጀክቶች በአዲስ ተጀምረው 10 ፕሮጀክቶች ተጠናቀው ለአገልግሎት ክፍት መሆናቸውን የጨታ ወረዳ ፋይናንስ ጽሕፈት ቤት አስታውቋል። ከከፋ ዞን መንግስት ኮሚኒኬሽን ለተገኘ ዘገባ ባርታታዬ የጽሕፈት ቤቱ ኃላፊ እንደገለጹት 18 የካፒታል ፕሮጀክቶች ተጀምረው 10ሩ ተጠናቀው አገልግሎት መስጠት ጀምረዋል። የባሺ ማዘጋጃ የህዝብ መሰብሰቢያ አዳራሽ፣ በቀበሌዎች የተገነቡ የንጹህ መጠጥ ውሃ ግንባታዎች፣ የተቋማት ኮሪደር አጥር፣ የሻማና ባሺ ከተማ አደባባዮች ከተጠናቀቁ ፕሮጀክቶች መካከል ለአብነት የሚጠቀሱ ናቸው ብለዋል። የተቀሩት ፕሮጀክቶች አፈጻጸም ከ30 እስከ 80 በመቶ የደረሰ መሆኑን አቶ መንግስቱ አስረድተዋል። ከተሞችን ለነዋሪዎች ምቹና ማራኪ ለማድረግ እየተሰሩ ካሉ ተግባራት መካከል የኮሪደር ልማት አንዱ መሆኑን አውስተው በወረዳው ባሉ 2 ማዘጋጃ ቤቶች በትኩረት እየተከናወነ መሆኑን አመላክተዋል። በወረዳው እየተሰሩ ያሉ የልማት ስራዎች ላይ የማህበረሰቡ ተሳትፎ ከጊዜ ወደ ጊዜ እየጨመረ መምጣቱንም አቶ መንግስቱ ጠቁመዋል። ከመንግስት ካዝና የሚወጣ ሀብት ውስን በመሆኑ በወረዳውን ያለውን ሀብት በአግባቡ መሰብሰብ እንደሚገባም አሳስበዋል። ህብረተሰቡ የተለመደውን ትብብር በማድረግ የተለመደ ትብብሩን በማጠናከር የልማት ስራዎች ስኬታማ እንዲሆኑ የበኩሉን አስተዋጽኦ እንዲያበረክትም ጥሪ አቅርበዋል። የክልሉን ጸጋዎች በማልማት ኢኮኖሚ የማመንጨት አቅማቸውን ለማሳደግ የተጀመሩ ተግባራት ውጤት እያስመዘገቡ እንደሆነ ተገለጸ። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የኢኮኖሚ ክላስተር መስሪያ ቤቶች የ2018 በጀት ዓመት አፈጻጸም ግምገማ መድረክ በቦንጋ ከተማ ተካሂዷል። ከክልሉ መንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት የተገኘው መረጃ መቅደስ ተሾመ። በመርሃ ግብሩ የግብርና ቢሮ፣ የኢንዱስትሪ ኢኖቬሽን ቢሮ፣ የደንና አካባቢ ጥበቃ ቢሮ፣ የንግድና ኢንቨስትመንት ቢሮ፣ የገቢዎች ቢሮ፣ የፋይናንስ ቢሮ እንዲሁም የስራና ክህሎት ቢሮ የ2018 በጀት ዓመት አፈጻጸም ቀርቦ ውይይት ተደርጎበታል። መድረኩን የመሩት የክልሉ ገቢዎች ቢሮ ኃላፊ ወይዘሮ ህይወት አሰግድ ባስተላለፉት መልእክት ኢኮኖሚ ክላስተር ክልላዊ የኢኮኖሚ ልማት ተግባራትን የሚመሩ በመሆናቸው የሚተገበሩ ተግባራት በትክክል የክልሉን ልማት የሚያሳድጉና የማህበረሰቡን ተጠቃሚነት ያረጋግጡ መሆናቸው እየተረጋገጠ መምጣቱን ገልጸዋል። ክልሉ ለግብርና ልማት የሚሆን ሰፊና ለም መሬት ለተለያዩ ኢንቨስትመንቶች መዋል የሚችል አቅም የማዕድን ሀብትና በእንስሳት ሀብት የታደለ በመሆኑም ጸጋዎች ላይ እሴት በመጨመር የኢኮኖሚ አቅማቸውን ለማሳደግ የተጀመረውም ተግባር ከጊዜ ወደ ጊዜ ውጤት እያመጣ በመሆኑ የህብረተሰቡ ተጠቃሚነት እያደገ ይገኛልም ብለዋል። የክልሉ ስራና ክህሎት ቢሮ ኃላፊ ዶክተር አብይ አንደሞ በበኩላቸው ክልል አሁን ለደረሰበት ደረጃ የኢኮኖሚ ተቋማት ሚና ከፍተኛ እንደነበር ገልጸዋል። 2018 በጀት ዓመት የ5 ዓመቱ ስትራቴጂክ እቅድ ማጠናቀቂያ በመሆኑም ለቀጣዩ ስትራቴጂ እቅድ መሰረት ሊሆኑ የሚችሉ ተግባራት የተፈጸመው በመሆናቸው ሀገሪቱና ክልል የያዛቸውን የልማት ህልሞች ሊያሳካ የሚችል ቀጣይ ተግባራትን መፈጸም ያስፈልጋልም ብለዋል። መድረኩ ጠንካራ ተሞክሮችን ለማስፋፋትና በከፍተኛ ላይ የመፍትሄ አቅጣጫ በማስቀመጥ የህዝብ ተጠቃሚነትን ለማላቅ ያስቻለ እንደነበር አስተያየታቸውን የሰጡት የኢኮኖሚ ክላስተር ባለድርሻ አካላትም አንስተዋል። ተቋማት የሪፎርም ስራዎችን በባለቤትነት በቅንጅትና በተጠያቂነት መፈጸም እንዳለባቸው የክልሉ ፐብሊክ ሰርቪስና የሰው ሀብት ልማት ቢሮ አሳሰበ። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ፐብሊክ ሰርቪስና የሰው ሀብት ልማት ቢሮ በቦንጋ ከተማ የመንግስት አገልግሎትና አስተዳደር ሪፎርም የእቅድ አፈጻጸም ግምገማ መድረክ አካሂዷል። ከክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ የተገኘውን ዘገባ መቅደስ ተሾመት አቀርባለች። በመድረኩ የክልሉ ፐብሊክ ሰርቪስና የሰው ሀብት ልማት ቢሮ፣ ፋይናንስ ቢሮና ጤና ቢሮ የሪፎርም ስራዎቻቸውን አፈጻጸም፣ የተገኙ ውጤቶች፣ ቀጣይ የማሻሻያ አቅጣጫዎችን አቀርበው ውይይት አድርገዋል። የመድረኩ ተሳታፊዎች በሪፎርሙ አፈጻጸም የተገኙ መልካም ተሞክሮችን በመለዋወጥ በቀጣይ የሚከናወኑ ስራዎች የበለጠ ውጤታማ፣ ግልጽና ተጠያቂነትን የተላበሱ እንዲሆኑ የጋራ መግባባት ላይ ደርሰዋል። የተሰጡ አስተያየቶችና ምክረ ሀሳቦች በቀጣይ የሪፎርም ስራዎችን ለማጠናከር የመንግስት አገልግሎትን ቀልጣፋ፣ ጥራት ያለው፣ ግልጽና ለዜጎች ተደራሽ ለማድረግ ጉልህ አስተዋጽኦ እንደሚኖራቸውም ጠቁመዋል። የክልሉ ፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ኃላፊ አቶ ንጉሴ ወልደ ጊዮርጊስ በመድረክ ላይ እንደገለጹት መንግስት ከአገልግሎት አሰጣጥ ጋር ተያይዞ
ከህብረተሰቡ የሚነሱ ቅሬታዎችን ለመፍታት የመንግስት አገልግሎትና አስተዳደር ሪፎርም በማድረግ ብዙ ለውጦችን እያስመዘገበ እንደሚገኝም ተናግረዋል። የሪፎርሙ ዋና ዓላማም ቀልጣፋ፣ ግልጽ፣ ተጠያቂና ለዜጎች ተደራሽ የሆነ የህዝብ አገልግሎት መገንባት ነው ብለዋል። ለዚህም ተቋማት የሪፎርም ስራዎችን ባለቤትነት በቅንጅትና በከፍተኛ ተጠያቂነት እንዲፈጽሙ አሳስበዋል። እንዲሁም የመንግስት አገልግሎቶች ወደ ዲጂታል ስርዓት ማሸጋገርና የሰራተኞችን አቅም መገንባት ለሪፎርሙ ስኬት ወሳኝ መሆኑንም ጠቁመዋል። የቢሮ ምክትልና ቋማዊ ለውጥ አቅም ግንባታና መልካም አስተዳደር ዘርፍ ኃላፊ አቶ ሳምሶን መለሰም በበኩላቸው የመንግስት አገልግሎትና አስተዳደር ሪፎርም ተግባራዊ ማድረግ ሀገራዊ ኃላፊነትና ተልዕኮ መሆኑን አንስተው በአተገባበር ሂደት የታዩ ችግሮችን ፈጥኖ በመፍታትና በቀጣይ የተሻለ አፈጻጸም ለማስመዝገብ ተቋማት ትኩረት ተሰጥተው መስራት እንደሚጠበቅባቸውም ተናግረዋል። በመድረኩ የተገኙ ጥንካሬዎችንም በማስፋፋት የታዩ ክፍተቶችንም በማረምና ተቋማት በቅንጅት በመስራት የመንግስት አገልግሎትን የበለጠ ውጤታማና ለህዝብ አርኪ ለማድረግ የጋራ አቅጣጫ ተቀምጦ መድረኩ ተጠናቋል። የተወደዳችሁ ተመልካቾቻችን ከከፋ ማህበረሰብ ሬዲዮና ቴሌቪዥን ለሰዓቱ የተዘጋጁ ዜናዎች እነኚህን ይመስሉ ነበር። ዜናዎቹን ወደ እናንተ እያደረስኩ ጽዮን ታደለ ቆይታ አደረኩ። ቀሪ የጣቢያችን መሰናዶች ይቀጥላሉ። በያላችሁበት ቸር ቆዩ።